ያደርገናል የበላይም አድርጎናል አላህ Subhanahu Wa Ta'ala አግዞናል ረድቶናል በእኛ አቅም የማይገፋ በእኛ ደካማነት እኛ ወንጀለኞች እንደመሆናችን እኛ አጥፊዎች እንደመሆናችን ልንገፋው የማንችለው ነገር እንድንገፋው አድርጓል አላህ Subhanahu Wa Ta'ala ሰበብ አድርጎናል ለላህያሉ ጌታ እያንዳንዳችሁ ማለት ነው ኡስታዞችም እህቶችም ወንድሞችም ብዙዎቻችሁ ለቤተሰባችሁ ሰበብ ለሀገራችሁ ሰበብ ለመንደራችሁ ሰበብ ለከተማችሁ ሰበብ ሁላችኋል ሁላችሁም ሰበብ ናችሁ ሰበብነታችን እንዲቀጥል አሁንም ወደፊት እንግፋ ነው መላችሁ ባረከላሁ ፊኩም بهذا القدر يكتفي السلام عليكم ورحمة الله وبركاته وريت إياك أن نعمل سي هيدا له إن شاء الله تعالى بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام على أشرف الأنبياء والمرسلين نبينا محمد وعلى آله وصحبه أجمعين كما تطيعكوا كما تطيعكوا السلام عليكم ورحمة الله وبركاته أستاذ وعليكم السلام ورحمة الله وبركاته يني سوتش لك عندي يني سوتش لك عندي لجاتشو نو يميعون زي عربا قري على هتنا مسري إننا سويو كلجوج قار سيك اللي إنينم يك اللي دينيان إننا عندي فقق لالو إننا السوفيت اندزي مهوني عندي تتايان እሱ ግን በሌላ ነገር አስቦ አይደለም ልጆቹን እንደሚቀልደው እኔንም እንደዛው ነው የለም መቀለድ ማለት እኮ ሌላ በር መክፈት ነው ከመቀለድ ባሻገር ፈገግታ ደግሞ ወደ ሁለተኛው ወደ ሶስተኛው ስቴፕ መሄድ ነው ከባድ ነው ይሄ ከባድ ነው ምክንያቱም ፈገግታ ማሳየት ማለት መጀመሪያ አጅነብይ ከሆነ አጅነብይ መራቅ ነው ሁሉል ሙእሚኒን يغضوا من أبصارهم ويحفظوا فروجهم ذلك أزكى لهم إن الله خبير بما يصنعون وقل للمؤمنات يغضضن من أبصارهن ويحفظن فروجهن ወንዶችም አይናቸውን እንዲሰብሩ ንገራቸው ሴቶችም አይናቸውን እንዲሰብሩ ንገራቸው ስለዚህ አይን ሰበር የሚደረግበት ሀታ የነብዩ አለይሂ ሰላቱ ወሰለም ባለቤቶች እንኳን ያኔሳ አንነብይ እናንተ የነብዩ ሚስቶች ሆይ ለስቱነ ከአሐድ من النساء እንደማንኛውም ሴት አይደላችሁ እኔ ተቀይቱን فلا تخضعن بالقول فيطمع الذي في قلبه مرض وقلنا قولا معروفا فلا تخضعن بالقول በንግግር ለስለስ አትበሉ ልብ ውስጥ በሽታ ህመም ያለበት የዝሙት ፍላጎት ያለበት አካል ይከጅላልና وقلنا قولا معروفا አላቸው አላህ Subhanahu Wa Ta'ala ማለት ይሄ አጅነብይ እስከሆነ ድረስ ሰው ነው በቃ ሰው ነው አረብ ስለሆነ አያስበኝም አይባልም የፈለገ ቆንጆ አረብ ቢሆንም ጅብሪል አይደለም ሚካኤል ነብይ አይደለም ምን አይደለም ሰው እኮ ነው ሰው ነው በቃ ሰው ነው ደካማ ሰው ይሄንን ተው እንደዛ ነው እንደ ልጆቹ ነው እንደምኑ ነው እንደ እህቱ ነው የሚያይ እንደዛ አይባል ولا يبدين زينتهن الا ما ظهر منها ولا يبدين زينتهن إلا ما ظهر منها وليضربن بخمورهن على جيوبهن شريعة الززره جيت أتشون يفعال يهي وسط جيت أتشون ፊታቸውን ታታፊትሽን መግለጥኩ አይፈቀድ ቋም ፈገግታ መታየት ማለት አይፈቀድ ኢላ ማባህረ ሚና አቋም ውጭ ላይ ያለ የውስጣዊ ልብስ ስትንቀሳቀስ በአስፋልት ላይ በመንገድ ላይ ስትሄድ ውጫዊ አቋሟ ጀልባዋ ቢሄድባትና ቢያምርባት ውጫዊ ገጽታዋን መሸፈን አትችልም ነገር ግን ውስጣዊ ጌጧን መደበቅ አለባት የግድ ለማባህረ ሚናሃ የሚለው ውጫዊ አቋሟ ነው ከልሷ ውጭ ያለው ወለድርብና በኹሙሪን መከና ነቢያቸውን ይከናነቧል አላጁይቢሂን ለምን እንዳይታይ ማንነታቸው ولا يبدين زينتهن الا لبعولتهن الايه ለባሎቻቸው ለአባቶቻቸው ለልጆቻቸው ለባሎቻቸው ልጆች እንደዚሁም ለባሎቻቸው ልጆች ወይ ለልጆቻቸው ባሎች ወይ ለወንድሞቻቸው ለነዚህ ካልሆነ በስተቀር እንጂ እንዳይገላለጡ ከልክሏል አላህ Subhanahu Wa Ta'ala ولا يضربن بارجلهن በእግሮቻቸው መሬትን ኳኳ አድርጉ ሴቶች ليعلم ما يخفين من زينتهن ውስጥ ላይ የለበሱት አልቧቸው የተደበቀው ሲጮህ ኮኮክ ሲል
ባለ አልቦናት እንዲሉላቸው እንዲታወቅላቸው በእግራቸው መሬት አይምቱ ሲንቀሳቀሱ አለ። ታዲያ ፈገግታ ማለት እኮ ከዚህ በላይ እኮ ነው የሚሄድ ከባድ እኮ ነው። እንግዲህ አባባም ይሁን አይቻልም እኮ ትልቅ ሰውም ቢሆን ራሱ ማለት ነው አይቻልም። እኔ ጥቁር ስለሆንኩኝ እሱ አረብ ስለሆነ እኔን እንደው ጭራሽ አያስበኝም አይባልም። ማሻ አይባልም። ስለዚህ እንደ ልጆቹ ነው የሚያኝ ምናምን የለም። ሰተር ማለት መልበስ በዚህ ነው የሚሄደው። አለበለዚያ من الخضوع بالقول በንግግር ከመለስለስ ይጠጋል። ምን ተላጫወታ ፈገግታ ሱጋ መግባባት የሚባለው ነገር ማለት ነው። ይሄ ሌላ ያመጣልን ነው። ቀርሱ ኢለት اللجنة الدائمة بالإفتاء ما حكم المرأة التي تتبسم أمام أجنبي ለአጅነብይ ፈገግ የምትል ሴት እንዴት ናት አሏቸው። ይሄን ተጠይቀው ነበር ፈትዋ ዳኢማው يحرم على المرأة أن تكشف وجهها ፊቷን መግለጧ መጀመሪያ حرام وأن تبتسم ፈገግታው ደግሞ ጨመር ይላል። وأن تبتسم للرجل الأجنبي حرام ክልክል ነው። ለምን لما يفضي إلى ذلك من الشر ወደ አደጋ መንደርደሪያ ነው። ወደ አደጋ መግቢያ ነው። እንኳን ፊት ለፊት እንኳን አንቺን እያየሽ ፈገግታ አይደለም በሜሴጅ እንኳን ክክክ ብለሽ ከጻፍሽለት አደጋ ነው ይንሸራተታል። ስለዚህ ስለሚመጣ አደም አላህ عز وجل ከዚህ ራቅ ማለት ኸይር ነው መልካም ነው። እንዴት ከተባለ አደጋ ነው። ወንድ ልጅ እናንተም ልታስቡ ይገባል እህቶች ማለት ነው። አስቡ። አይወሰወስም ምንም አይሆንም አይባልም። ይወሰወሳል፣ አደጋ ላይ ይወድቃል። ሐታ እኮ من السلف በጣም ይገርመኝ عطاء بن ابي رباح ሲሩ اعلام النبلاء ላይ የተጠቀሰ ይገርመኛል። እንዲህ ብለው የተናገሩበታል። لو اؤتمنت على بيت مال بيت المال የገንዘብ ግምጃ ቤትን ብታስጠብቁኝና አደራ ብትሰጡኝ አሉ عطاء بن ابي رباح ናቸው እኮ لكنت امينا ታማኝ ሆናለሁ ገንዘብ አላጓድልም አሉ እጠብቃለሁ። ولا امن نفسي على امة شوها እምታስጠላ ባሪያ ግን አደራ ብትሰጡኝ አልታመንም አሉ። በ80 ዓመታቸው ነው ይባላል ይሄን ያሉት። ባሪያ ነው አንድ በል ሸውሃ ነው ያለው። الشوهاء القبيحة ይላል። መልኳ የማያምር ባሪያ ባርነቱ አንድ ጉደት ነው፣ አለማማሯ ሌላ ጉድለት። እነዚህ ሁለት ተንከኖች እያሉባት እሳቸውም 80 ዓመቱ ናቸው። በግምጃም ይጠብቅ ብላችሁ ብትሰጡኝ እታመናለሁ። አላጓድድም ብሎ አልነካም አላጓድድም። ጥቁር ሴት ግን ወይም ማታምር ባሪያ አደራ ብትሰጡኝ ግን እኔ ራሴን አላምናትም አሉ። ይሄ ነው አደጋው የከፋ ነው። ስለዚህ ጠንቀቅ ነው። ባረከላሁ ፊኩም። እናንተም ፈተና ላይ አትጣሉ። ሰው ረፉ በቃ والله اعلم። ሁለተኛ ጥያቄ ሁለተኛ እህታችን ደግሞ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። አንዳንድ ጥያቄዎች ልጠይቀዎት ነበር። በቅድሚያ ኢንሻአላህ ባረከላሁ ፊኩም احبك الله الذي احببتني من اجله ان كنت رجلا ምንድነው አንዳንድ ጊዜ አንዳንድ ምክሮችና አስተያየቶችና እንትኖችን ነው ጥያቄዎችን ነው ብሎ ያመጣው ወንድ መሰለኝ ወንድ ነው። በሴቶቹ በኩል እኛ ወንዶች ብሎ ያው አንዳንድ ምክር ቢሰጣቸው ከሰለፊዎች ማግባት እንጓጓ ነበር። ግን እንደው ባህሪያቸው ቀየር ያለ ነው። ጭራሽ አሁን እንደው ከሌላ ቦታ ሄዶ ማምጣት መመኘስ ከምንደርስበት ድረስ የሚለው ሁኔታ ነው የገለጸው። ጭብጥ የገለጸ ነው። ባረከላሁ ፊክ። ይሄ ወንዱም ሴቱም ሁለቱም መስተካከል ያስፈልጋል። ከሴቶች ላይ ብቻ የምንሰነዝረው ሳይሆን አብዛኛው ጊዜ ወንዶቹ ሁላችንንም ማለት ነው ሴቶች እንደነ አይሻ እንደነ ኸዲጃ እንደነ ፋጡማ እንደሆኑ እንፈልጋለን። የነ ኸዲጃ የነ አይሻ የነ ፋጡማ የነ ኡሙ ሱለይም የነ ኡሙ ሰለማ የነ ኡሙ አጥያን ባለቤቶች ግን እነማን ሚስቶች እንደዛ እንደሆኑ ወንዶችም እንደ ወንዶቹ ያስፈልጋል። ቢያንስ መቀራረብ ቢያንስ እነሱ ባሉበት ላይ እንደው መኖር እንደው ፍጹም እንደነሱ እንኳን መሆን ቢያቅ ያስፈልጋል። ስለዚህ ሴቶችም አደብ ያስፈልጋል። እንደው ለትዳር የምትፈልጉ አደብ ያስፈልጋል።
ትዳር ከያዛችሁም በኋላ አደብ ያስፈልጋል። በጣም ተናዳጅ አትሆኑ፣ ተናጋሪ አትሆኑ፣ ተናዳፊ አትሆኑ፣ ጊንጥ አትሆኑ። ተስተካከሉ፣ አስቡ፣ ኑሮ ይበሉ፣ ትዳር ይበሉ፣ ቤቴ ማለት ይልመድባችሁ። በቃ ይሄን ንዴተኛ አትሆኑ፣ ብስጩ አትሆኑ። አለበለዚያ እኮ እሱም ሰው ነው፣ ስሜት አለው። በቃ ስሜት አለው፣ ይሰማዋል። በቃ ለምን እንዲህ ይባላለዋል። ወንድ ልጅ የፈለገ ነገር ይሁን በክብሩ አይደራደርም። ከባድ ነው። አመለካከትሽ ቀየር ካለበት፣ አስተያየትሽ የሆነ ነገር ከተሰማው፣ የሆነ ባህሪ ካሳየሽው አይወድም፣ አይፈልግም። መምራት ነው የሚፈልገው። ንጉሱ ነዎት፣ ዘውደዎትን ማውረድ አይፈልጉም። ከዙፋኖትም ላይ የሚያወርዱት የሚቀናቀኑትን አይፈልጉም። ከአንቺ ሚስት ነሽ፣ ከታይ ነሽ፣ ተስተዳዳሪ ነሽ። እስኪ ንጉሱን አንግሽ። ምንም ያለው ያአላህ እንደው በጣም በጣም ከባድ እንዴ እንደዛ አይነት እንትን አፎን። ወደ ጥያቄ ልግባ ይላለሽ። ህፃን ሴት ልጅ ጸጉሯን መግለጽ የለባትም የሚባለው ነገር እንዴት ይታያል? ይሄ አንዲት ልጅ አንዲት ሴት ሂጃብ መልበስ ግዳጅ የሚሆንባት በብሉግነት ደረጃ ስትደርስ ነው። በብሉግነት ስትደርስ ሂጃብ ይወጅብባታል። አማ ቀብለ البلوغ فلا تكليف عليها ግዳጅ የለባትም። لقول النبي صلى الله عليه وسلم رفع القلم عن ثلاثة ከሶስት ሰዎች ላይ ብዕሩ ተነስቷል። በኃጢአት አይጽፍባቸውም። አኒ الصبي حتى يبلغ ያው አኒ الصبية حتى تبلغ ማለት ነው። وعن النائم حتى يستيقظ የተኛ እስከሚነቃ ህፃን ብሉግነት ደረጃ እስከሚደርስ وعن المعتوه እብድ حتى يبرأ እስከሚድን ድረስ رواه أبو داود እስከዛ ድረስ እዚህ እስከምትደርስ ድረስ ሂጃብ ግዴታሽ ነው ሳይሆን ልምምድ ነው የምናስደርግላት። የብሉግነት ደረጃ ከደረሰች የብሉግነት ደረጃ ሶስት ናቸው። አቅመ አዳም ሊደርስ ዘንዳ ወንድ ልጅ ታዛዥነት፣ ሴትም አቅመ ሔዋን ልትደርስ ታዛዥነት ደረጃ ልትደርስ ዘንዳ ይሄንን ማሟላት አለ። አንደኛ እህትላ እሷም እሱ ፈሳሽ ስፐርም ይሄንን ማየት ካዩ፣ ሁለት ነባት الشعر حول العان አፍረተ ገላ ዙሪያ ጸጉር ማብቀል፣ ሁለት ሶስተኛ ብሉግ 15 ሰነ 15 ዓመት መሙላት፣ ሶስት አራተኛ ሴት ልጅ ሀይ አልሰግድም ብትል እንዲህ አላደርግም ብትል ሁክም ይሰጥባታል። ብሉግነት ደረጃ ደርሳል። ኒቃብም ዋጅብ ነው የምንላት ባትለብስ ኃጢአት ላይ ትወርቃለች ይጻፍባታል የሚባለው እዛ ስትደርስ ነው። አለበለዚያ ከዛ በታችሳ እስከ መቼ ድረስ 15 ዓመት ሲሞላት ነው እንደ ኒቃብ መልበስ ያለባት? ከታይ ትጀምራለች። ለምሳሌ አህሉል ዒልም ብዙዎች ይናገራሉ። ሶላት ነብዩ አለይሂ ሰላቱ ወሰለም ልጆቻቸውን እዘዟቸው ያሉት በስንት ነበር? በ7 ዓመት እዘዟቸዋል። ሙሩ አውላደኩም ቢሶላቲ ወሁም አብናኡ 7 ሲኒን የ7 ዓመት ልጅ እያሉ እዘዟቸው። ወድሪቡሁም ዐለይሃ አይ ዐላ ተርኪሃ ወሁም አብናኡ 10 የ10 ዓመት እያሉ ደግሞ ግረፏቸዋል። ነብዩ አለይሂ ሰላቱ ወሰለም ከተው በ7 ዓመት ቀረብ ከማለቷ በፊት ተዕዊድ ማስተማር ማለት ነው። ልምምድ ማድረግ ነው። ሴት ልጅ እንድትለብስ ማድረግ ይሄ የሰለፎቻችን አስተምሮት ነው። ከጧት ጀምሮ በዚህ ነበር። ሐታ ወፈርቁ በይነሁም ፊል መضاجع ተብሏል። በመኝታ ማዕከል እንኳን ይለያሉ። ረዋሁ አቡ ዳውድ ወአህመድ። ሰለፎቻችን ቀደምቶች ምን ይላሉ? ሩበይዕ የምትባለው የምትነግረናል አሹራ በምንጾምበት ሰዓት አለች ህፃን ልጆቻችንም እናጾማቸው ነበር። ኩና ኑሰዊሙ ስቢያነና الصغار منهم ህፃናቶቹን እንዲጾሙ እናደርግ ነበር። ሐታ ምግብ فاذا بكى احدهم ሲያለቅስብን እንኳን አንዳቸው على الطعام اعطيناه ምን እንሰጠው ነበር? አልሉዕባ መጫወቻ እንሰጠው ነበር። እንዲዘናጋ ጾሙን እማታ ድረስ እንዲጾም ማለት ነው። ህፃን ናቸው ገና መጫወቻ የተዘጋጀላቸው ልጆች ያጾሙ ነበር ሰለፎች። አሁንም ልጅሽ የተወሰነ ከፍ ካለች በኋላ አልበሻት ሊቃም ትለማመድ በዚህ እድሜዋ ምን ነው በዚህ እድሜዋ እነዚህ አይነት ሰዎች ተው። እንደዚህ አይነት እነሱም ተዝረክርከው የነሱ ልጆች ተዝረክርከው ያንቺም ልጅ እንድትዝረከረክ ነው የሚፈልጉ። ተው እህቶች በርቱ። እህቶች የተወሰነ እንደው ለቀቅ ካሉ
የሆነ ከፍ ካሉ ለሰባት ላይ ይዘዙ። ነገር ግን ተክሊፉ 15 እንትን ብሉግነት ደረጃ ሲደረስ ነው። ከዛ በታች ግን መለማመድ ያለባቸው وإذا قاربت الفتاة البلوغ فإنه يخشى أن يكون عدم ارتدائها الحجاب سببا لفتنة الشباب ولذلك ينبغي لوليها في هذه الحال أن يلزمها بالحجاب سدا للذريعة كتاج جمرو ما لبس اللبت أبات لبش مالت اللبات النار كتاج جمرة كالجنة جمرة عنده كف كالج يتوسنا ياكل ሰባት ላይ ማተዛዝኩ አለማምዷቸው ከታይ ጀምራችሁ እየለመዱ እንግዲህ 6 7 ምን ላይ እየለመዱ እንደሆነ ብዙዎቹ የመብት ተከራካሪ መስለው የሚመጡ አሉ። እነዚህ ሰለፍይ ሴት እኮ ይሄን አሰማ ሸሪዓ ነው መስሚያ ጆሮሽ ለሸሪዓ ነው እንጂ ጆሮሽ ለማህበረሰብ አይደለም። ማህበረሰብ አረደ የዲን መለኪያ አይደለም። ሬዳኛ የዲን መለኪያ አይደለም። ቅሪ የዲን መለኪያ የዲን መለኪያችን የሰለፎቻችን አካሄድና ሐዲሳዊ ጥቅሱ ደግሞ 15 ዓመት እስከሚሞላት እስከዛ ድረስ ትጠብቅ አይደል ከታይ ጀምራችሁ ሶላት እንኳን ከዛ ባታ ጾም መጫወቻ የምሰጣቸው ነበር። ጾም መጫወቻ ሰጣችሁት። ምግብ እናቴ እማዬ የሚል ልጅ መጫወቻ ሲሰጡት የሚዘነጋ ከሆነ ህፃን ነው ማለት ነው። የዛን ሰዓት ያጾሟቸው ነበር። አሁን እኮ 7 ዓመት ሆኗቸው 8 ዓመት ሆኗቸው ልጆቹን አስጾሙ ስንላችሁ ምን ይላሉ? ይጎዳል እንደውም እየከሳብኝ ነው። አይና እንደዚህ አይነት ዝነት አይደለም። ለልጅሽ ዝነት በዚህ ካሳደግነው ሰነፍ ቢጤ ሆኖ ያድጋል። ስለዚህ ጠንቀቅ ነው። ባረከላሁ ፊኩም። ሂጃብ ቀደም አድርጋችሁ አስተምሯቸው። 7 ላይ ግን ብታዟቸው ቂያሰን አለ ሷላ ይሄ በጣም ጥሩ ነው ይላሉ አህለ العلم። ባረከላሁ ፊኩም። والله اعلم። ሌላ ሁለተኛ አንድ ቤተሰብ በሙሉ እዛው ላይ የሁለተኛው ጥያቄ ነው እና ቤተሰብ በሙሉ አንፈልግም፣ እሱን ማግባት የለብሽም፣ ኒካህ አናስርልሽም፣ ይህን ካደረግሽ ልጃችን አይደለሽም እየተባለች በፍቃዷ ኒካዋን በራሷ አሰረች። ይሄ ኒካ እንዴት ይታያል? ሰፋ አድርገህ ብታብራራልኝ። እናት አባት ቤተሰብ ያን ልጅ አታግቢያ፣ አባትሽ አታግቢያ፣ ወንድምሽ አታግቢያ። ልጁ መታየት አለበት። እንከኑ ምንድነው? ዲን ነው ሁሉቅ ነው? ይሄ ነው የሚታይ። ሁለቱን ነው ነብዩ የሚዛን መለኪያ አድርገው ያመጡት። ሁለቱን ነው እደግመዋለሁ። ሚዛን መለኪያ አድርገው ያመጡት ዲንና ሁሉቅ። ገንዘብ ያለ ስልጣን ባለ ስልጣን ዘር የምንዘር እንደዚህ አይነት አልመጣም። ነብዩ ያስቀመጡት እነዚህ ሁለቱን ነው። እነዚህን ያሟላል ለዲኑ ብለሽ ለሱናው ብለሽ ሁሉቁ የተስተካከለ ሆኖ ማግባት አለብኝ ብለሽ እምቢ ካሉሽ በቃዲ ያግቢ። ይሄ ነው ይቹ ራሷ ጥያቄ ለኢብኑ ዑሰይሚን ቀርቦላቸዋል። ስሟቸውማ عرضت مثل هذه المسألة على الشيخ محمد بن صالح العثيمين رحمه الله تعالى. سيقرب الله هذه المسألة مسألة عظيمة. ይሄ ትልቅ መስአላ ነው አሉ። በጣም አስቸጋሪ ነው አሉ። ባሁን ዘመን ብዙ ወንዶች ብዙ አባቶች ሴት ልጆቻቸውን ኺያና እየፈጸሙባቸው ነው አሉ። አማናቸውን አደራቸውን እየተወጡ አይደሉም አሉ። በልጆቻቸው የተነሳ ወይጅኑና على بناتهم ሴት ልጆቻቸው ላይ ግፍና በደል ይፈጽማሉ አሉ። በደል والواجب على الولي ان يتبع ما يرضي الله ورسوله አላህና መላእክተኛውን የሚያስደስት ነገር ነበር መስራት ያለበት። ይሄ ነበር የሚጠበቀው አባት ላይ የሚጠበቀው ይሄ ነው። ባረከላሁ ፊክ። ወአንኪሁ الأيام منكم ብሏል። ልጆቻቸውን ሴት ልጆችን ልጃገረዶችን ዳሯቸው ነው ያለው። ዳሯቸው والصالحين من عبادكم وإمائكم ዳሩ። ወንዶች ባሮችንም ሴት ባሮችን ዳሯቸው ነው የተባለው። وقد قال النبي صلى الله عليه وسلم إذا آتاكم من ترضون خلقه ودينه ዲኑንና ሃይማኖቱንና ስነ ምግባሩን የምትወዱለት አካል ከመጣ ፈዘውጁ ዳሩት ኢላ ተፈዓሉ። ይሄን ባታደርጉ ግን አሉ ተኩን ፊትነቱን ፊል አርድ ወፈሳዱን ዐሪድ ወፈሳዱን ከቢር። ትልቅ መከራ ፈተና መሬት ላይ ይፈጠራል። በጓሮ በር ይገናኛሉ። አልድርሽም አሁን ተማሪ ተመረቂና ነው የምትዳሩ። ቆይ ካለ ምን ላይ ትወድቃለች? ዝሙት ላይ አደጋ ላይ ትወድቃለች። አባቶች ብዙ ስራ እየሰሩ ያሉት በዚህ ነው። ግፍ ሰርተዋል አሉ በሴት ልጆቻቸው ላይ። ኢብኑ ዑሰይሚን ናቸው እንደዚህ የሚሉት።
سمواتهم بتعام يقرمن يهجلس أتشونه ولكن ليت أن نصل إلى درجة تجرؤ فيها المرأة عندهم إنه سيتو تشاتشن دفار بهونوا دفار جغنا هونو عباتو تشاتشون اقادي زند يوصلوا بغترواچوا እንደው ስሟቸው እንዴት እንደተናገሩ ማለት اذا منعها ابوها من الكفء አቻባል መጥቶላት አታገቢም ብሎ ለራሱ ለሚፈልገው ሊያጫት ፈልጎ ያለንሰው خلقا ودينا بدينم بخلقም የሚሄድላት መጥቶ ፈልጓት እንቢ ብሎ ሲከለክላት እንደው ምን ነው ደፋር በሆነችና ተذهب الى القاضي ወደ ቃዲ ዛሂዳ በገተረችዋ ويقول لابيها ለአባቷ ቃዲው ባለው ዘውጅها او ዘውጅها ዳራት ወይ ራስ ይድራት አለው ዳራት ይችልች አለበለዛን ይድራት አለው ወይ ደግሞ ካንተ ውጭ አለ ወይ ወንድሟ ወይ አጎቷ እንዲድር አደርጋለሁ ዳ እኮ አቀረብሽ ልጅ ቃዲው አው መቀረብ አለበት አባባ ይሄን ድፍረት ምን ነው ባመጣ ነው والله በጣም ነው ይገረመኝ وهذا حق شرعي شريعه እኮ ነው ይገባታል فليتنا نصل لهذه الدرجه እዚ ደረጃ ምን ነው በደረስ فليتنا እንደው ምን ነው በደረስን እዚ ደረጃ لكن اكثر الفتيات ነገር ግን ብዙሃኑ ያገራችን ሴት يمنعها الحياء من ذلك حياء እየከለከላቸው ራሳቸውን ስብስብ አድርገው ያረጃሉ ሳይሆን ብዙዎች ወይ حرام ላይ ይወድቃሉ ካንታስ አድርገው ይሄ እኮ ሐቅ ነው ሸሪዓ ነው እቃዲ ጋር ወስደ መናገር አለበት ማስመከር እንቢ ካለ ቃዲ ጋር መውሰድ